ሰላም የዩቲዩብ ቻናል ቤተሰቦች እንዴት ናችሁ? እኔ ያለው እግዚአብሔር የተመሰገነ ይሁን ደህና ነኝ። በመጀመሪያ ቻናሉን ሰብስክራይብ ያላደረጋችሁ ፕሊዝ ሰብስክራይብ አድርጉኝ፣ ቤተሰብ ሁኑ፣ ተቀላቀሉ። ሀሳብ አስተያየታችሁን ኮሜንት መስጫው ስር ስጡኝ፣ አስተያየት ስጡኝ። አዲስ ነኝ፣ አበረታቱኝ። እና ዛሬ ምንድነው ይዤላችሁ የመጣሁት የቡና ስክራብ ነው። የቡና ስክራብ እጃችሁ በጣም ለጠቆረባችሁ፣ በጣም ለደረቀባችሁ በክሎሬክስ ሊሆን ይችላል፣ ፌሪ ዲቶል ምናምን እጃችሁ ብቻ በአጠቃላይ ድርቅ ያለ በጣም ናሽፍ የሆነ የቡና ስክራብ ነው። እንግዲህ አንደኛ የምንጠቀመው ምንድነው ቡና ነው። ቡና እንግዲህ በባህሪው የቆዳ ህዋሳትን ለማስወገድ ይረዳናል። ሁለተኛው ደግሞ ማር ነው። ማር ደግሞ ቆዳን ለማለስለስ ይረዳናል። ሶስተኛ ደግሞ ስኳር ነው። ስኳር እንደ ተፈጥሯዊ ስክራብ ቆንጆ ሆኖ ቆሻሻን ለማስወገድ ለማጽዳት ይረዳናል። አራተኛ ሎሚ ነው። ሎሚ ደግሞ ጥቁረትና ትንንሽ ነጠብጣቦችን በአጭር ጊዜ አጥፍቶ እጃችንን ነጣ ያለና ብሩህ እንዲሆን ያደርግልናል። አሰራሩን አጠቃቀሙ 15 እስከ 35 ሰከንድ ቪዲዮውን እዩት እና እቃችሁን በደንብ ካቀላቀላችሁ በኋላ በእጃችሁ ላይ በማድረግ ከ3 እስከ 5 ደቂቃ ያክል በክብ በእንቅስቃሴ እያሻችሁ በቀስታ ማሳጅ ታደርጉታላችሁ። በተለይ ጣቶቻችሁ ላይ ይሄ መገጣጠሚያዎች የሉም ጣቶቻችሁ ላይ እሱ ጠቆር ያለ እሱ ፓርት በደንብ ታሹታላችሁ። እጃችሁን ላላ አድርጋችሁ መገጣጠሚያዎች ላይ ያለውን የጠቆረ ቦታ በደንብ እናሸዋለን። ልክ እኔ እንደማደርገው መጀመሪያ ትቀቡታላችሁ። እኔ ልጄ በጣም እየረበሸኝ ላይ አድርጌ ነበር ልጄ እንዳይደርስበት እንትን እያልኩኝ ያለሁት ማለት ነው። ይሄ በብሩሽ እየቀባሁት ያለሁት የምር እኔ ልጄ በጣም ደርቆብኝ ነበረ። ጓንት ብዙም ምን አልጠቀምም፣ በጣም ስራ ላይ ስለምሸኩኝ ጓንት አልጠቀምም እና እጄ በጣም ጠቁሮብኝ ነበረ። በዚህ ነው እያስተካከልኩኝ እጄን እያከምኩኝ ያለሁት። በቤታችሁ በጣም ቀላል ነው፣ በጣም ሲምፕል ነው። ቤት የምታገኙት መዳም ቤት ያላችሁ ልክ ማታ ላይ ስራ ስጨርሱ ልክ በዚህ መልኩ እጃችሁን 20 ደቂቃ ለራሳችሁ ጊዜ ብትሰጡ 10 ደቂቃውን ይሄን ብታደርጉበት ከዛ ራሳችሁን ርፍ አድርጋችሁ እጃችሁ በጣም ነው የሚያሳልሰው፣ በጣም ማለት ነው። ሞክሩት፣ ትወዱታላችሁ። በጣም አሪፍ ነው። ውጤቱን እዩት። እንግዲህ እጄ ላይ መጨረሻ ላይ ቪዲዮውን እስከ መጨረሻ ካያችሁት ኮሜንት ስጡኝ፣ ላይክ አድርጉ፣ ቪዲዮውን ሼር አድርጉልኝ፣ አበረታቱኝ። አዲስ ነኝ የላችሁ ልጄ እንግዲህ በዚህ መልኩ በጣም እየረበሸ የነበረ ለሱ ቶሎ ብዬ ነው ውሃ ያፈሰስኩለት። ለምን ህጻን ልጅ ስለሆነ ለሱ አይመከርም። ያው እንደነሱ እጅ ለስላሳ እንዲሆንልን ነው የምንፈልገው። ግን ያው እኛ በስራ በጣም ስለሚጎዳ እጃችን ለእጃችን በደንብ ቦታ መስጠት አለብን። የሆነ ሰፊ ስንቀርብ እጃችን በጣም መለስለስ አለበት። አንዳንድ ጊዜ የሆነ ያሸማቀቃል አይደል ልጃችን ሽክር ብሎ ልክ እንደ ወንድ ሲሆን። ግን ይህ አጠቃቀም ሎሚ በባህሪው እንግዲህ አሲዳማ ነገር አለው። አሲዳማ ነገር ስላለው ስክራቡን ከታጠብን በኋላ እጃችንን ሞይስቸራይዝ ማድረግ ነው። ሞይስቸራይዝ ካደረግን በኋላ እጃችንን ከሌለን ደግሞ በሎሽን በደንብ ማሳጅ ማድረግ ነው። ሎሚው ከተጠቀምን በኋላ እንዲሁ ወዲያውኑ ወደ ፀሐይ መውጣት የለብንም ወይ ሳት ላይ እንትን ማድረግ የለብንም። ስለዚህ ቢሆን የሚመረጠው ማታ ላይ ነው። ማታ ላይ ስራ ጨርሳችሁ ልክ በዚህ መልኩ ሽት እያደረጋችሁ እጃችሁን በደንብ ሞይስቸራይዝ እንደዚህ እያደረጋችሁ በደንብ ሳታጠብቁት ግን እሹት በደንብ እና እጃችሁ በጣም ነው የሚያምርበት። ሞክሩት። እኔ የምሬን ነው የምነግራችሁ። እኔ ተጠቅሜው ነው የማሳያችሁ። ቪዲዮውን እስከ መጨረሻ እዩልኝ። ላይክ ሰብስክራይብም አድርጉ። ቤተሰብ ሁኑ፣ አበረታቱኝ። ሀሳብ አስተያየታችሁን እቀበላለሁ፣ ስጡኝ እና በጣም ነው የምወዳችሁ። ሰብስክራይብ ያደረጋችሁኝም ያላደረጋችሁኝም ወደፊት እንግዲህ እንደምታደርጉኝ ተስፋ አለኝ። ሰላም ሁኑ። ቀጣይ በሌላ ቪዲዮ እስከምንገናኝ ደህና ሁኑ። ሞክሩት ግን wait, cut. Okay. ደግሮግሮግ ልበቀና በሰው ኑሮ የማትገዳ ደልፋቷ አስማንበለታት እድሏ ነው የሚያስጠጋ ሰዋት
አንሳታው ትደክማለች ረፍት የላት ካላት ከፍላኖ ጉረሶ የምትስና ተጋመሶ ሀብቷ ጌቷ ድህነቷ ፈጣሪዋ ነው ጉልበቷ ደሃ የኔ ደሃ ደሃ የኔ ደሃ ከታታቸዋ ደሃ የኔ ደሃ ደሃ የኔ ደሃ ከታታቸዋ